ምንድነው አሁን የዚህ የኢትዮጵያ ካፒታል ማርኬት ተቋቋመ ከኢትዮጵያ ሴኩሪቲ ኤክስቼንጅ ተቋቋመ ጠቅላይ ሚኒስትር ዶክተር አብይ እንግዲህ የዛሬ መቼ ቀኑን ኤግዛክትሊ ባላስታውሰው ዴሉን ራንጋር ጀመሩት ወጋገን ባንክ በኢንትሮዳክሽን ሊስት አረገ አይፒኦ የኢትዮጵያ ቴሌኮሙኒኬሽን አይፒኦ አይተናል ነገር ግን የኢትዮጵያ ቴሌኮሙኒኬሽን አይፒኦን በመናይበት ጊዜ especially when it comes to retail investor and 10.7 አካባቢ ብቻ ነው ፐርፎርማንሱና እኔ አሁን እዚህ ለንደን ጋር ቁጭ ብዬ መጀመሪያ ላይ የነበረው መሞንተም it looks like it's dying እና ሌሎች ባንኮች ምን እያደረጉ ነው እንደው are we really truly ready እና አንዳንድ ጊዜ ከፈረሱ ምንድነው ከዳሩ ቀደመን is that the case I know በጣም ብዙ ፕሮፌሽናል የሆኑ ሰዎች እዛ መስሪያ ቤት እንዳሉ ለምታለው ብዙ ነገሮች እየተሰራ ነው behind the scene እና I mean what is your feeling መሬት ላይ እንግዲህ ካለው true ጥያቄ so I think let's go back to that 3.2 trillion saving አለ ያልከው ፓርት እሱ እስቲ ለሁለት ከፍለን እንመልከት ከዛ ኢትዮ ቴሌኮም ላይም ሌሎቹ ላይ መጣለው አይደለ ካፒታል ኢንቨስትመንት ማለት የሴቪንግ ግልባጭ exactly ኦኬ so እነዚህ 3.2 ትሪሊየን ሴቪንጉን እስቲ ለሁለት ኢንቨስተር እንከፋለን ተቋምና ሪቴል ብለን እንከፋለን ኦኬ ለአንተም ተመልካቾች ግልጽ እንዲሆንላቸው በተቋም ደረጃ እስቲ እንውሰድ በተቋም ደረጃ ኢትዮጵያ ውስጥ ትልቁ ኢንቨስተር ማን ነው ኦኬ አንደኛ ትልቁ ኢንቨስተር በተቋም ደረጃ ካለው ካፒታል በጣም ሰፊ ከመሆኑ የተነሳ የኢትዮጵያ መንግስት በጀት almost የአንድ አመት በጀት የሚያክለው ጡረታ ፈንዱ yes pension ጡረታ ከዛ አሁን እዛ ላይ እንቆጥ 3.2 ቢሊዮን ውስጥ 450 ቢሊዮን ብር አውጥተን yes ኦኬ 450 ቢሊዮን ብር 18% ከያንዳንዱ ኢትዮጵያዊ ሲል እዚህ ጋር በጣም ልብ በሉልኝ ፕሊዝ ኦኬ ልብ በሉ numbers don't lie የሚሰበሰበው ከ4.2 ሚሊዮን ህዝብ ነው ከ120 ሚሊዮን ህዝብ ውስጥ አይደል ወይ ወርክ ፎርስ ውስጥ የገባው እንደ ኢትዮጵያ ውስጥ የሚገመተው 70 ሚሊዮን ህዝብ ነው ከ70 ሚሊዮን ህዝብ ውስጥ ግን 4.2 ሚሊዮን ነው ፔንሽን ፈንዱ የሚያውቅ ከዛ ውስጥም 4.2 ሚሊዮን ውስጥ 2.2 ሚሊዮን ነው የፌደራል መንግስት ሰራተኛ ፌደራል መንግስት ከጠቅላይ ሚኒስትር ጀምሮ እስከ 10 አለቃ ድረስ ወታደር ብትወስዱ 160 ኦርጋናይዜሽኖች አሉ እነዛ በሙሉ ተቀጣሩ ጠቅላይ ሚኒስትሩን ጨምሮ ከያንዳንዱ ወታደር የሚወሰደው ቋት በሙሉ ተሰጥቶ almost ያ ወደ 230 ቢሊዮን ብር አካባቢ ቋት ይዛል ኦኬ ኢትዮጵያ ውስጥ ኦፊሻሊ ላይሰንስ ያወጡ ድርጅቶች ወደ 4 ሚሊዮን አካባቢ ይጠጋል ግን እንደው ቀጥረው ፔንሽን ዲክሌር የሚያደርጉ ድርጅቶች ግን ያ ድርጅቶች ተቀጣሪያቸው ብዛት ወደ ሌላው 2.2 ሚሊዮን ይሄ በሙሉ ቆጣቢ ይሄው በሙሉ ተቀጣሪ 18% ፔንሽን በየወሩ ይወስዳል ኦኬ ይሄ በሙሉ 450 ቢሊዮን ብር ነው በፔንሽን ፈንዳችን ስራ ያለው ከዛ 3.2 ሚሊዮን አንሱልኝ ቢያል ኦኬ ይሄ ግን 450 ቢሊዮን ብር የት ነው ያለው እንደ ባላንስ ሺቱን ብትመለከቱት almost ትሬጀሪ ቢል ምናምን መስለኛል በሙሉ ታይድ አፕ የሆነው ትሬጀሪ ቢል ላይ ነው ኦኬ የመንግስት ሌላ ግራ ኪሱ ማለት ነው yes of course አሁን እንደ መንግስት እንደኛ ሀገር መንግስት አሁን ሪፎርም ላይ ካለው እንደ ፋይናንሻሊ አገሪቷን በሲስተም ደረጃ ብትመለከቱት ፔንሽን ፈንዱ ነገጧት ተነሳና ካፒታል ማርኬት ላይ ግባ ማለት ይከብዳል I know ይከብዳል እንደ ሀገር ይከብዳል ኦኬ ግራጁዋሊ መደረግ ያለበት ምንድነው አንድ ይሄ ያለ አንድ ሁለተኛ ትልቁ ኢንቨስተሮች ከዛ አሁን እዛው ላይ ሆናችሁ ግን ከ450 ቢሊዮን ብር ቀጥሎ ትልቁ ኢንቨስተሮች ማን ናቸው በተቋም ደረጃ ኢንሹራንሶች ናቸው ኦኬ ኢትዮጵያ ውስጥ 18 ኢንሹራንስ አለ አንድ መንግስት ያው 17ቶቹ አሉ እንደው በሙሉ ሀብታቸውን በደምሯቸው ያው ኢትዮጵያ ውስጥ ኢንሹራንስ ሴክተር ፔኔትሬሽን yeah 0.03% ነው yeah ኦኬ ባላንስታቸውን በደምሩ ገና 7 ቢሊዮን ብር የሞላው ያለፈው አመት ከዛ ውስጥ በፕሪሚየምነትና በኢንቨስትመንት የተያዘው ወደ 30-40 ቢሊዮን ነው አብዛኛው ደግሞ የተያዘው ነው ትሬጀሪ ቢል ላይ የተወሰነው ነው ኢኩዊቲ ኢንቨስትመንት ላይ ተያዘ
ኦኬ ይሄ ነገር በጣም ግልጽ መሆን አለበት ኦኬ ሌላስ ከዛ በኋላ ብትቀጥሉ ማይክሮ ፋይናንሶች ምናምን ያላችሁ ነው እንደዚህ በተቋም ደረጃ ያሉት ኦኬ ሌላው አንዲክሌር የሆኑ ዲቪደንዶች እነዚህ በሎንግ ታይም ዲፖዚት ላይ ምናምን የሚቀመጡት ናቸው ተቋሞች ኦኬ ሶ ኢንስቲትዩሽናል ኢንቨስተርስ የምንለው ወይም የተቋም ኢንቨስተርስ አውጣናቸው ማለት ነው ካፒታል ገበያ ውስጥ ሌሎን ኤግዚስት ማለት ነው ኦኬ ሶ ሌላ የቀረው ማን ነው ማለት ነው የኔ የናንተ ቁጠባና ከዛ ውስጥ አስቡት አሁን ልብ አድርጉ ከዛ ውስጥ ወደ 450 ቢሊዮን ብር ማንሳት አለበት ለምን ቼኪንግ አካውንት ነው ቼኪንግ አካውንት ያዝ ሶ you like around 2 trillion ብር of savings okay we have 2 trillion savings ውስጥ ግን ከዛ ውስጥ ግን አብዛኛው የኔ ከዛ ያ ደግሞ ተቋሞቹ አሉ ትላልቅ ተቋሞች በጣም ብዙ ብር ያሉት ሶ እንዶ አክቹአሊ ብላችሁ ብታስቀምጡ ወደ 1.5 ትሪሊዮን ብር አካባቢ በሴቪንግ ደረጃ ያለ የዛ ውስጥ ግን ከዛ ውስጥ ቅድም ብየዋለሁ የኔና የናንተ ቁጠባ ነው የኔና የናንተ ቁጠባ ግን ቅድም አስቀምጬላችኋለሁ ይሄ የኛ ዳታ አይደለም ለብበሉ የኛ ዳታ አይደለም የኢትዮጵያ የመድህን ድርጅት የቁጠባ መድህን ድርጅት ያወጣው ዳታ ነው ከዚህ ውስጥ ያሉት ቁጠባዎች ውስጥ ከ100,000 ብር በላይ አንድ ኢትዮጵያዊ ያስቀመጠ ያለው 95% 100,000 ብር አይሞላ ኦኬ ይሄ ነገር በጣም ግልጽ መሆን አለበት ሶ አብዛኛው ኢንቨስትመንት የት ነው ያለው ታይዳፕ የሚሆነው አሰቶች ነው መኪና ንብረት ቤት ምናምን እንደዚህ ስንዴ ወይ ማዳበሪያ ላይ ገበሬ ከሆነ አርቶ አደር ከሆነ ከብት ላይ እዚህ ላይ ነው የሚይዘው ኦኬ እቺ ነገር ግልጽ መሆን አለ ሶ ሪቴል ኢንቨስተር አሁን ኢትዮ ቴሌኮም እዚህ ምህዳር ውስጥ መጥቶ ነው ካፒታል ሰብስበ ያለው 30 ቢሊዮን ብር ኦኬ ልብ በሉ አሁን 30 ቢሊዮን ብር ሲሰበሰብ ሶ ሞር ኦፍ ቻንስ የቱ ጋር ነው ሪቴል ኢንቨስተር ነው ሶ እዚህ ጋር አይ ቲንክ ያንተ ተመልካቾች እዚህ ጋር ግልጽ እንዲሆን የምንፈልገው ነገር አለ ኢትዮጵያ ውስጥ እንደው በህዝብ ጥሪ ኦኬ በህዝብ ጥሪ ለባለ ኢንቨስት የተደረገው እንደው ያለን ላስት ኤክሰርሳይዝ እንደው ካፒታል ማርኬት ይመስላል እንደው ካፒታል ማርኬት አይደለም ግን ይመስላል ምን ይዘው የአባይ ግድብ ቦንድ ነው yes okay የአባይ ግድብ 5% ነው ሪተርን ያለው ይባል ነው በተሰበረ ማክሮ ኢኮኖሚ ውስጥ more of የሀገር ፍቅር ነው is more of patriotic contribution ግን እንደው that is a good benchmark that is a very good benchmark አይደለ ያ ዛ ላለፉት 13 አመት ሙሉ መንግስት በቀበሌ በየወረዳው አስቡት ኢትዮጵያ ውስጥ ወደ 1000 ምናምን የሚጠጋ ወረዳ አለ ገበሬው ጋር እየተከደ ኑና ቦንድ ግዙ በንግድ ባንክ በኩል በምናም ማስታወቂያ ተሰርቶ የሰበሰብነው ስንት እንደሆነ ታውቃላችሁ ያው የአባይ ግድብ ፕሮጀክቱ ኦልሞስት 200 ቢሊዮን ብር ደርሷል ይሄ ስንት ብር እንደሆነ ታውቃላችሁ 18 ቢሊዮን ብር that should give you a good context saving you to capital investing ይገባል የሚለው that should give you a good context I mean በጣም interesting ነው መረድ ያነሳቸው ፖይንቶች is just unbelievable I think you just give flavor to the numbers እኔ ያው ለመወያያ ይሄንን ጥያቄ ሳዘጋጅ I was expecting እንደዚህ አይነት አንሰሮች እና የኢትዮጵያ ቴሌኮሙኒኬሽን ስፔሲፊካሊ እዚህ ጋር የምናነሳበት ዋናው ምክንያት ምንድነው it's a learning is a springboard ምክንያቱም በጣም ብዙ ባንኮቹ ምናምን eventually ሊስት መደረጋቸው አይቀርም እና what is the learning አሁን ካፒታል ማርኬቱ ገባ ጥሩ እስከዛሬ ድረስ ዝም ብለን አየር ላይ ነበር እንደዚህ ነው ምናምን ነው at least አሁን የኢትዮጵያ ቴሌኮሙኒኬሽን ሼር ፍሎቲንግ ኤግዛምፕል just I think a good example ይሆናል ምክንያቱም እኔ ባለፈው ቪዲዮ ላይ ኢንዲኬት አድርጌዋለሁ ምንም ነገር ገባ ሪቴል ኢንቨስተር ይሁን ኢንስቲትዩሽናል ኢንቨስተር ይሁን አንደርስቲሜት ማድረግ የለብን አዛን ኢንቲቲ ስትወጣ ወይንን ሼርን ልትሸጥ ወይ ምናምን ስትል እኔ በጣም ሪስፔክቴብል በጣም ሪፒዩቴብል ኦርጋናይዜሽን ላለፈው አመታት በጣም ስትሮንግ ነበርኩኝ ፐብሊክ ላይ ደግሞ ያው ኢትዮ ቴሌኮም በጣም ዛር snatching every move በጣም አሉ ቪዚብል ምናምን ነው ግን actually they have never done a messaging proper messaging retail investorun convince የሚያደርግ እዚህ ሀገር እያንዳንዱ ሼር ሲሰጥ ሎቢስት አሉ አይደለም ሎቢስት ኢንፍሉዌንሰርስ አሉ በጣም የተረቀቀ ማርኬቲንግ የሚሰራበት ትልቅ የሆነ ኢንፍራስትራክቸር ነውና
እኔ ምንድነው ሁሉ ጊዜ just ይሆናል ብሎ ማሰብ ሰዎች በተለየ መንገድ ሊረዱት ይችላል አሁን የባንኮቹ ለምሳሌ ሼር ፍሎት ቢደረግ እርግጠኛ ነኝ በጣም ብዙ ሰው ይገዛል ለምን ኤክስፒሪየንሱ ስላለው ቴስተር ተደርጎ ሪተርን ሲሰጡ ስለነበር people have a habit of እንትን ይላል እና ስለዚህ ከትራንስፓረንሲ እና ከዲስክሎዠር አንፃር I think ኢትዮጵያ ቴሌኮሙኒኬሽን ትንሽ underestimate ማርኬቱን ያደረገው ይመስለኛልና what do you feel about that ጥሩ ጥያቄ ሰው ቅድም ኮንቴክስቱን አስቀምጫለሁ ያው መንግስት እዚህ ጋር ያው ሴንሲቲቭ መሆን አለበት ገብታችኋል ምክንያቱም ኢትዮ ቴሌኮም 130 ዓመት የቆየ ድርጅት ነው መጀመሪያ ላይ ለሪቴል ኢንቨስተሩ ብቻ መሰጠቱም እሱ ነገር ትክክል ነው ምክንያቱም የኔና እናንተ አባትና እናቶች ታክስ የገነባው ድርጅት ነው as much as possible እኛ ሁሉም ኪስ ጋር ቢገባ መልካም ነው ለዛም ነው ኢንቨስትመንት ሪስትሪክሽን ተደርጎ የተደረገው ግን አንድ ነገር ያነሳው ፖይንት ላይ መክብብ የወደድኩት ነገር ምንድነው አይፒኦ ስታረግ የሚገዙ ሐሳቦች አሉ ኦኬ ያ የሚገዙ ሐሳቦች ምንድነው የሚባለው በእንግሊዘኛው ተርም ኢኩዊቲ ስቶሪ ሸጥን እኔኮ እኔ 100 ብር አምጥቼ ዛሬ ለመንግስት ባበድረው እስከ 15% ይሰጠኛል ኢትዮጵያ ኢኮኖሚክስ 100 ብር ይዤ በመጣ ባንክ ኢንቨስት ባረግ ባንክ እስከ ዲቪደንድ 25 ብር ይሰጠኛል እኔ አንተ ማን ስለሆንክ ነው 100 ብር አምጥቼ የሚሰጥ የሚለው ሁለት ነገር ኤሌመንት አለ ኦኬ ኢኩዊቲ ስቶሪ ወይም ኢኩዊቲ ያንን ነገር መገዛበት ልቤን የሚያስገዛኝ ነገር ያ ድርጅቱ ልቤን መጀመሪያ ኪሴን ከመግዛቱ በፊት ልቤን መግዛት አለበት ኦኬ that's what we call it equity story በእንግሊዘኛው በአማርኛው እንደው ልቤን መግዛት አለበት ያ ድርጅት ኦኬ ልብን የሚያስገዛ አሁን አባይ ጥሩ ኤግዛምፕል ነው ብያቸዋለሁ እንደው አይደለም እንደ ካፒታል ማርኬት ቤንችማርክ እንደው እንጠቀመው ካለን ፕራክቲካል ኤግዛምፕል ብለን አባይ የምንልበት ዋናኛ ምክንያት ፕራይድ ነው ይሰናያ በቃ ፕራይድ ነው በቃ እንደህነት በቃኝ አትሊስት እንኳን የሀገሬ ወንዝ አገር ውስጥ ይፈስ የሚለው ሐሳብ ነው ልቤን የገዛው ከዛ ላይ ነው ኪሴን የገዛው ከዛ በኋላ ኢትዮ ቴሌኮም ልብ መግዛት የሚለው ነገር ላይ ልብ እኔ ከተሳሳቱ በስተቀር እንደ አንድ ኢትዮጵያዊ የማየው ማስታወቂያዎችን ብቻ ነው በቃ አክሲዮን ግዛ ነው አይደል ግን ልብ የሚያስገዛ ታሪክ ነገር ነበረበት ልብ የሚያስገዛው ነገር 130 ዓመት ነበርን ከናንተ ጋር ስናገለግል ዳስታሚን አይደል ማን ኢትዮጵያዊ እዚህ ውስጥ ያለው እኔ ልጅነቴን አስተውሳለሁ ልጅነቴ ሁሌ 3 ሰልፍ ሰለፋለሁ ንግድ ባንክ ሄጄ ብር ሳወጣ ሰለፋለሁ ያንን ካሽ አውጥቼ ከዛ ኢትዮ ቴሌኮም ስልክ ለመግዛት ማኑ ካርድና ላይን ስልክ ለመግዛት ሲሰለፋለሁ ከዛ በኋላ ኤልፓስ ሰለፋለሁ ይሄ ማንንም ኢትዮጵያዊ ያሳለፈው ይሆን ሲያገለግሉ ነበር እነዚህ ድርጅቶች ያ ልብ የሚገዛው ነገር ግን በረንባታ ኮሚኒኬት አደረገን አንድ ሁለተኛ ደረጃ ኮሚኒኬሽን ማለት ልብ ማለት ነው ኢትዮጵያ ሀገር ውስጥ ሀገር የሆነች ሀገር ነው ኦኬ በእኛ እንደ ፕራግማ ኢትዮጵያ በአራት መልኩ ነው የምታፈለው ኦኬ የገጠር ኢትዮጵያ ውስጥ የሚኖረው ኢትዮጵያ ያለ ይሄ ማለት አርብቶ አደርና አርሶ አደር ነው ኦኬ አርብቶ አደርና አርሶ አደር በጣም ሀብታም ነው ባርጉ ላይክ እንደው እንደ በካሽ ሀብታም አይደለም እንጂ በፊክስድ አሰት ደረጃ ሀብታም ለምሳሌ አፋር ብትሄዱ አንድ ሰው 20 ግመል አለኝ ሲል ማክበር አለበት ያ ሰው ሀብታም ነው ካሽ ይለኝ ለምን አንዱ ግመል 700 ሺህ ብር ነው የምታወጣው ኦኬ ለሱ የምትነግሩት ለምን ምንድነው ኢትዮ ቴሌኮምን አክሲዮን የሚገዛው ለምን ግመል ቀይሬ ወይ ግልገል ቀይሬ ለምን ገዛው አይደል ሶ ያ 100 ምናምን ሚሊዮን ህዝብ አለ አንደኛው ኢትዮጵያዊ ከዛ የገጠር ኢትዮጵያዊ ደግሞ የገጠር ኢትዮጵያዊ አብዛኛው ገበሬው ጥሬ ዕቃ ይገዛና ለከተማው ለአዲስ አበባ ያከፋፍላል አብዛኛው ነጋዴ ነው ትልቁ ግራጁዌት የምታረገው እዛ ማህበረሰብ ወይ ወፍጮ ቤት ይገዛል ወይ ሎንችና ትገዛል ወይ አይሱዙ ትገዛል ወይ ካደክ ደግሞ ትልቅ ሀብታም ከሆንክ መቱ ከተማ ውስጥ እንትና ሆቴል ባለቤት ነው ትባላለህ እንግዲህ ይሄን ሰውዬ ለምን ነው ኢትዮ ቴሌኮምን አክሲዮን ማስገዛው ለምን ምንድነው ልቤን የሚያስገዛው ለምንድነው ከዛ ለምንድነው አምኜ ኪሴን የምሰጠው ለሱ የሚናገረው ኮሚኒኬሽን is different ኦኬ ከዛ ደግሞ 5 ሚሊዮን 6 ሚሊዮን የሚኖረው ደግሞ አዲስ አበባ ነው እዚህ አዲስ አበባ ውስጥ ያለ አይደል ያ አዲስ አበባ ሞር የሚያሳስበው ነዳጅ ትራንስፖርቴሽን የልጆች ትምህርት ቤት ምናምን እነዚህ ነገር ናቸው
ምክንያቱም በጣም ኑሮ ውድ ነው። ለምንድን ነው እኔ ከራሴ ከሳውቶቼ ለምንድን ነው አንተ ጋር አክሲዮን የምገዛው አይደል? ከዛ አራተኛው ኢትዮጵያዊ ማን ነው? መክብ እንደናንተ ነው ዲያስፖራ አራት ኢትዮጵያኖች አሉ። አራታችን ኢትዮጵያኖች እኛ የምንኖርበት ምህዳር፣ አኗኗር፣ ዘይቤ፣ ቋንቋ ይለያየናል። ግን አራታችን በዚህ ውስጥ ነው የምንኖረው። ግን ስንኖር ልባችንን የሚገዛው ኢትዮ ቴሌኮም ልባችንን የሚያስገዛው ስቶሪ ምንድነው? ለአራታችን ይኛል። ኦኬ ከዛ ኪሳችንን የሚገዛው ስቶሪ እና ማስታወቂያ ይለያያል። ሶ አይ ቲንክ ኤኩቲ ስቶሪ ወይም ይሄ ልብን የሚገዛው መጀመሪያ አንድ ነገር መረሳት የለም። አይፒኦን በላይ ምን በላይ ሃይማኖት ውስጥም ግባ ምንም በላይ መጀመሪያ ሰው ኪሱን ከመግዛቱ በፊት ልቡን ነው የሚገዛው። ሶ ልቡን የሚያስገዛ ነገር ደግሞ ያ ነገር በቋንቋ በባህሉ በብሂሉ አለ አይደለ ደረጃው ድረስ መድረስ አለ። የዛ ጊዜ ነው ኪሱ ነው የሚገዛው። ልብ አድርጉ ቅድም እንደ 3.2 ትሪሊዮን ነው ከ1.5 ትሪሊዮን ውስጥ አለ ነው ቁጠባሽ። መረሳት የሌለበት ነገር ምንድነው? ኢኮኖሚ አንድ ምህታት የሚመስል ወይም ተአምር የሚመስል ኮንሰፕት አለ። we call it velocity of money ወይም አንድ የሚሸጋገር የሚቀባበልበት ፍጥነት አለ። ኦኬ ያንን ፍጥነት ነው ካፒታል ገበያ የሚያኖረው። ሶ 250 ቢሊዮን ብር አብዛኛው ኢትዮጵያ የሚኖረው የት ውስጥ ነው ይታወቃል እኮ አይደል እንዴ? ኮንትሮባንዱ እኮ ስቲል አልጠፋም። አስቡት አሁን ኢኮኖሚ ማክሮ ኢኮኖሚ ሪፎርም ስናደርገው እኔ ሁሌ የሚገርመኝ ቁጥር አለ። ኤክስፖርቱ ከ3 ቢሊዮን ዶላር አሁን ወደ 4 ቢሊዮን ወደ 7 ቢሊዮን ዶላር ከፍ ሊል 4 ቢሊዮን ዶላር የት ነበር እስካሁን? አሁን እኮ የተፈጠረ ቡና አይደለም። አሁን የተፈጠረ አይደለም። ኢንፎርማቲቭ ሲስተም ማያውቀው ግን አየር ላይ የሚኖር መጠጥ ቤት የምናያቸው አክቲቪቲዎች ናቸው። ሳማው ፍሎት ስለተደረገ ኦፊሻል ውስጥ የገባው ያ ኢትዮጵያዊ ለምን ኢትዮ ቴሌኮም ሼር የሚገዛው? ሶ እንደዛ ተደርጎ ነው መታየት ያለበት። ሶ አይ ቲንክ የአባይ ግድቡ is a good example. አይ ቲንክ ያው እንደ ሀገር ከ50 ዓመት በኋላ እንደ አዲስ ኤክሰርሳይዝ እየወሰድን ነው። ሶ አይ ቲንክ ኤኩቲ ስቶሪ ምንም ነገር ማንም ጀብሎ እኮ መጀመሪያ እንትን ግዛ ሲል ሳምንት ጋር እንዴት ነው አጣያቅ ይችላል። ልቤን ነው መጀመሪያ የሚገዛው ከዛ በኋላ ነው ኪሱ የሚሳጭ። ሶ ኢትዮ ቴሌኮም አይ ቲንክ የነበረው እንትን አይ ቲንክ ሞር መደረግ ይቻላል ብዬ አስባለሁ። እንደገናም ነው early days ላይ የነበረው ላይሰንስ ያልሆኑ ፈቃድ ያላገኙ አድቫይዘሮች ቲክቶክ ላይ ወጥተው ቪዲዮ ሰርተውበት ይሄ ሼር ጥር ማያዋጣም አይ ቲንክ ይሄም ራሱ ክፍተቶች ነበሩበት። ያ ወሬ እንዲናፈስ አደረገ። ምክንያቱም ኤኩቲ ስቶሪ ወይም ይሄ ስቶሪ ቴሊንግ ነው። you know great companies great stories. And we had a great company, don't get me wrong, Ethiopia Telecom is one of the best great companies we have. ግን ያንን ታላቅ ስቶሪውን ግን በረም I can say this confidently.